እኛ ደርሰንበታል። ምን አረኩኝ? እስቲ አንቺ ግን ሰው አይደለሽም። ወላቦ እግዚአብሔርን አንቺ ሰው አይደለሽም። አንተ ምን አረ ተምን ነው ያማል እንዴ? አይንሽን ወደዛ አጠፋለሽ ከዚህ በኋላ ማለት ነው። ከሷ አጠገብ ማድቂ ከሆነ ገብቶሻል። 2-3 ጊዜ ለምኜሻለሁ። 2-3 ጊዜ እሺ ለምኜሻለሁ። እናትሽ ለምን አምጥ ያለሽ እንደደም ከዚህ በኋላ ማለት ነው 2-3 ጊዜ አይቼሻል፣ ለምኜሻለሁ፣ ተለማምጬሻለሁ። ከዚህ በኋላ ግን ለማምጥሽ የኔ ወንድም ተረጋጋ። መጀመሪያ ምን ማን ይረጋጋ? ወይኔ ሽቱ ገራለባችሁ አስፋስ ጀመረ አንተ ነው ገብቶሻል። ስነ ስርዓት ነው። ማርያምን ገልሻል። ከዚህ በኋላ ስነ ስርዓት ነው እኮ ነው ገልሻል። እሺ ረቃሉ ልቀቅ። በቃ አትንካኝ። ስነ ስርዓት ምልሽን ነገር ሰማሽ። አንተ ምን ይሆንክ ነው? ምን ይሆንክ ነው? እረፍ። ወይኔ ውሻ ነገር ታውቃለህ። ምን ይሆንክ ነው? እጂ ያነሳፋሉ ለባከረስ ለምን ነው እጂ የምታነሳው? እረፍ። ከዚህ በኋላ አንተን ማስቀየም ነው እጂ የምታነሳው። ገብቶሃል? እቺን መግደል ነው እንጂ ተበናት። እረፍ። እንዴት እጂ ታነሳባታለህ? አንተ ማታውቀው ነገር አለ። በቃ እረፍ። እንዴት እጅ ታነሳባታለህ? ሄድ ወደዛ ሄድ። አንተ ነገር ያለው እሺ ዘበላ አንቺ ውሻ ማርያምን አገኝሻለሁ። ምን አርጊ ነው መተናገር? አንተ አታውቅም። አንተ ደንዝዛለህ። ምንድን ነው መድኃኒዓለም? አንተ ደንዝዛለህ። ጭንቅላት ልክ ነው የተፈጠረው። ምንድን ነው? ወይኔ ለምንድን ነው የማታወራው? አንተ እብድ ነህ። ሰው ዝም ብለህ መተህ መንገድ ላይ ተዘመታለህ። የተባኛ አትንገሽ። አንተ ማትገኝ በቃ አንተ ምን ይሆንክ ነው አለው። አንተ እቺ አንተ ላይ ምን እንዳደረገች አታውቅም። ዝም ብለህ ትከታተላለህ። እንደ ሰይጣን አትከታተል። በቃ እረፍ። ከሷ ምንድን ነው ችግራችሁ? ሲጀመር አትከታተል። ከዚህ በኋላ ከዚህ ጋር ነገር ቆይ እናንተ ምን የምትፈልጉት? ለምን ሰላም ነው? ቆመ ማስተዋወት ምን ይሆን ግን አለው። አንተ ከየት መጣ? ለምን መጣ? አንተ ራሱ ከነ አንቺ ጠርተሽው ነው? ኧረ ለምን ጠራው? ቪዲዮ የሰራው መግቢያ እየሰራው ነበር። በስርዓት እግዚአብሔር ነው ያመጣኝ ዛሬ። ወይኔ ዴቪ ወይኔ ሰላም ፈልጌ ሰው ብላ ትከተላታለህ። አቁም በቃ። ከሷ ጋር እጅ ታነሳለህ። ሲጀመር መግደል ነበር እሷ። አንተ ራስህ ወንድ ነህ። አንተ ምንድነው የምትከታተለው እሷን? ለአንተ ብለን እኮ ነው እኛ እንደዚህ የምንሆነው። እና ቢሆን ገብቶሃል አይደል? ለምንድነው ማተዋት? ለምንድነው ማትርቃት? እቺ አንሳ ምናምን ላይ ጠበቃ ትሆንላታለህ። ደግሞ ዘርበል ልጅ ውሻ ዘርበል አንተ በእናትህ ነገር እኔ በእናትህ ነው የምፈጣው። ምን ይሆንሽ? ድንጋዩን አስቀምጪ። ሽቱ ነይ ሽቱ ምን ምችኝ? እሺ ዘርበል ላይ በእናትህ አንቺ ነይና እሺ ትመስኛለሽ። አንቺ ነን ፈለክሽኝ ነው ትመስኛለሽ። ነይ ትመስኛለሽ። ነይ ሽቱ ረግ አንተ ስራ ነው ሲጀመር። እቺ አትከተላት። እቺ አንተ ላይ ያሰራችው ነገር አለ። ሲጀመር አንተን የሆነ ነገር አድርጋለች። ሲጀመር ያን ነገር እኛ አንተ አታውቅም ማለት አሁንም ከሷ ማትሪክ ከሆነ ራሴ ላይ ፈርደ ነው። እሺ አንተ እሺ ተረጋጋ። ሽቱ ዞኝ አንተ ላይ ዳለኝ አንተ ራስህ ተው በእናትህ ዛሬማ ለሰው ያንተ ቆይ በእናትህ